ትቼው ልላቀቀው ብዙ ደክም ያለው ጠበልም ሄጃለው ኪኒንም ውጭ አለው የሚሻል መሸሻ ተረቱም እንዲያ ነው በስተመጨረሻ ሰውና አመል ምንድነው ችግር አለብህ እንዴ? አንተ ራስህ ችግር አለብህ? አዎ አለብኝ። እኔ መስራት ታሪክ ሁላችንም ችግር አሰጣጣችሁን አሳምሩ። ለባላችሁ በደንብ አቀብሉ፣ በደንብ ስጡ። ሰላም እንኳን ወደ ድምቀት ሪያክት በሰላም መጡ። ዛሬ ደግሞ ኢንተርኔቱን ያንቀጠቀጡትንና የሚገራርሙ ቪዲዮዎችን አብረን በማየት ሪያክት እናደርጋለን። ይሄ የመጀመሪያ ቪዲዮአችን ነው። ሁላችሁም ይሄን መታየው ይሄን ቪዲዮ የሚደርሳችሁ ሰብስክራይብ በማድረግ አዲስ ዩቲዩብ ቻናላችንን ይቀላቀሉ፣ ቤተሰብ ይሁኑ። ላይክ ሼር በማድረግ ደግሞ በቃ አብሮነታችሁን ይግለጹ። በድምቀት ድምቀቶችኛ ሁላችሁ ደስታ ሹፌሩ ሳብ ነው የሚነዳው ነገር ሰካራም ሲኖር አጥራት ነው። የወሎችን ሚስቶቻችን እንደዚህ ቢሆኑ ስራ ላይ ትጋታቸው በጣም እንዴት እንደምታጡ ባልየው ከቤት ያወጣል፣ ሚስቶቻቸው አብሮ ያግዛታል በማለት ኦኬ። አሰጣጣችሁ ነው ባላችሁን የትም ንቅንቅ እንዳይል የሚያደርገው። አሰጣጣችሁን አሳምሩ። ለባላችሁ በደንብ አቀብሉ፣ በደንብ ስጡ። ስፖርት ግን ውይ ይወላች ከፍናን ቀጥሎ ማለት ነው ኢትዮጵያ ውስጥ ብዙ ወንዶች ክራሻቸው ያ የጀለስም ነች አይ ሚስታታዩ ቪዲዮ እስቲ ኮሜንት ላይ ታያ አንቺ ነች ሚስቴን ሳይ ሚስት አይፎን 17 ይዛ ስትመጣ ሲሆን የተረፈው ይበቃል። ሰልምሽ አምሽቼ ሲናፍቅሽ አይኔ Wait a minute. Who are you? አይ ጎበዝ አሁን ማለት ነው መፍራት እውነት ለመናገር ሳትሰራ አይፎን ያዘችኝ ሴት መፍራት ነው ሲጀመር ከየት ይመጣ አይፎን መስመሩ መንገዱ ከተማ ውስጥ ደግሞ በሽ ሰው ነው አይፎን ያዘው በተለይ አዲሱን እንደ ስራ ስትዩት ማንም ስራ የለውም ሴት እጅ ላይ ምናምን ነገር በሽ ነው እና ሚስቶቻችሁ አይፎን ይዘው ካዩ ፍቅረኞቻችሁ ምናምን ጠርጡ ኖርማል አይደለም በእውነት ኖርማል አይደለም መጠየቅ ጥሩ ነው በእርግጥ ባልየው ሊፈቅድ ይችላል ከእንትኑ አንፃር ያው ልክ እንደዚህ ልጅ የተረፈ ይበቃኛል ይበቃል አያልቅም You serious? እሱን ባረገኝ የሸገር ባስ የእንትን ባስ ሁለት ያለባችሁ ማለት ነው። እኔ አንድ ጀለስ ነበር ቆሞ መሄድ ነው የሚወደው ወንበር ራሱ ኖሮ ቆሞ መሄድ ነው የሚወደው ማለት ነው። ወሳኝ ነው በነገራችን ላይ ቆሞ እንደመሄድ ሰው አክብሮት ነው። ወጣት ስለሆናችሁ ግዴታ ነው። ሴቶች ወጣት ሴቶችና ወጣት ወንዶች ብዙ ጊዜ ቆሞ ነው የሚሄዱት የምር ማለት ነው። ይሄ እንደ ቪዲዮ ኤአይ ነው መሰለኝ ብቻ ግን የኢትዮጵያ ባሶች ላይ ይሄ ነገር እንዳለ ግልጽ ነው። እኔ ከአንድም ሁለቴ ገጥሞኛል። እኔ አድርጌው አይደለም ቢገጥመኝ ደስ ይለኛል። ግን አይቻለሁ በስትክክል አይቻለሁኝ እንደዚህ አይነት ነገር በስትክክል ነው ያለውና ማን ተመችቶት እንደሚያረጋው ማይተውቀው አሁን እሱ ይመችዋል። ኦኬ
ፈና ባልዮ አይደለም ሊሆን ይችላል ራሱንማ ያጋልጥ እስኪ አረ ኮሜንት ላይ ሹፍ የፈለገ ብትደበቅ ከከታ መልጦ አበር እንደ ሀገር እኮ ነው የከሰርነው ወገና በዚህ ጉዳይ ወረላ መጨረሻቸው ቆይ አልዘለልክም ምን አይ የምራ ባጥር ዘላታ አይ እኔ በስራት ነው እናቴ ቪዲዮ አባቴ አይተማይስ አይተከም ቲክቶክ አይተከም አልዘለልክም አረ እኮ ግድ ነው ሲጀመር ግዴታ ነው እንደ ግዴታ መያዝ ያለበት ወንድ ለወንድ ልጅ ኖርማል ሊሆን ይችላል ግን ለሴት ልጅ እንደዚህ የሆነው 12 ምናምን ነገር 2 ዲጂት አመጡ ምናምን ነገር አያስገርምም እኔ በእኔ ጊዜ በጣም ታታሪ ታስታውሳለህ አስተውሳለሁ በጣም እናንተም ታስተውሳላችሁ ማን ያገኝ ቼክ የምታውቁት ትምህርት ቤት የምታውቁት ኮሜንት ላይ እኔ ትምህርት ቤት ይኸው አንድ ሙሉ ከአንደኛ ክፍል እስከ መጨረሻው የተማርኩበት አንድ ትምህርት ቤት ነው በስም ይወላ ሐውልት ቆሞልኛል ሄዳችሁ ማየት ትችላላችሁ ስሙንም አልጠቅሰው አሁን ለሚማሩት ተማሪዎች እንትን ብዬ ነው እንጂ ምስክር ነው የተማሩት ዋው በነገራችን ላይ ይሄ ትሬንድ በጣም እውነት መስቡን የሆነ ትሬንድ እኔ እንደዚህ አይነት ወድጃ ያየው ትሬንድ የለም ስንት ትሬንድ መጥቷል ይብዛ እንደዚህ አይነት ትሬንድ ይብዛ አይነት ትሬንድ ማጽናኛ ነው አሁን በዚህ ኑሮ ላይ እንደዚህ አይነት ትሬንዶች መጥተው በእውነት ከቲክቶክ ዓለም እንዳይሰለች አንዳንድ አካላትን አንዳንድ ሊጥ የሚቀቡ ቲክቶክ ላይ ከማየት ማለት ነው እንደዚህ ትሬንድ ተጀምሮ በጣም ወሳኝ ትሬንዶች አሉ እንደዚህ አይነት ትሬንዶች እኔ ሐሳቧን ነው እያየሁት ያለሁት ገብቷል በጣም ለአርት ያላት መሰጠት በጣም እኔ ዳንስ በእንደዚህ አይነት ችሎታ ያል ሲደነስ ደስ ይላል አርት እኮ ነው ራሱን የቻለው ስንት ብሎ በቃ ስክሪን አገኘው ብሎ በጣም ስንት በሚልበት ሰዓት እንደዚህ አይነት ችሎታ ያላቸው ሰዎች ሲገኙ በጣም ልናደንቅ ይገባልና ምንድነው ችግር አለብህ እንዴ አንተ ራስህ ችግር አለብህ አዎ አለብኝ ሁላችንም ችግሩ ነው ሪል እኮ ነው ሪል በቃ ተቀምጠ የምታናግረው ብታገኝ ሁሉም ቸግሮታል ማለት ስቅ ነው ሁሉም ቸግሮታል ያልቸገረው አለ ኮሜንት ላይ አልቸገረኝም ይኸውልህ ቸግሮኛል ብለህ ኮሜንት ላይ ምጽፍ ከሆነ እኔም ቸግሮኛል ነው ማለት በእን አብረን ሶፍት እንይዛለን እንተጋገዛለን ምንድነው የታባቱ በነገራችን ላይ ቦክስ ከስንዘራ በላይ ቴክኒኩን ማወቅ ነው እንደዚህ በብልጠት ካወቅ ተሰጥዋለህ ነው ማለት ተዘረሩዋለህ ከባድ እሺ እንቀጥላለን ተሩጧል የምር ታላቁ ሩጫ በየወሩ ይሁንልን የምትሉ ታላቁ ሩጫ በየወሩ ይሁንልን ወራሱ ሲያንስ ነው በሳምንት ሲጀመር ሩጫ ለጤና ጥሩ አይደለም ቀን በቀንስ ብንሮጥ ወገን ኢሞሽናል ዳሜጅ ዋናው ነገር ታላቁ ሩጫ በየሳምንቱ ቢሆንልን ለጤናማነት በጣም ሰብሰብ ብለን ስንሮጥ ኤግዛክትሊ ሞራል ምናምን አለው በጣም አስደናቂ ነገር ስታይ በጣም አስገራሚ ነው አስደናቂ ነው በጣም ወደነዋል እንደዚህ ወንዶች ሁሌ እንትን በሉ ቅድሚያ ለሴቶች ስጡ ሁሌም የሩጫው ህግ እንደውም እንደዚህ ሆና ቅድሚያ ለሴቶች ሴቶች ቅድሚያ ይሩጡ ወንዶች ኋላ ተከተሉ ያው የሩጫው ዓላማ ማሸነፍ ስላልሆነ
ለጤና ስለሆነ ትንሽ ሮጥ ብለን መከባበር ስላለብን ቅድሚያ ለነሱ ስጡልን። ሴት ከፊት ነው ሁሌም ሴት ከፊት መሆን አለበት። ሩጫ እዚህኛው ታላቁ ሩጫ ላይ ይሁኑልን። ወጣበትን ይራሳል እንዴ ምን አባ አባቡን ግን እሱና እሷ ቢበሉት that one there was a violation personally እንዳሳ ይበልጥ ደግሞ ይበላ እሱ ይብላ እሷ አይ እነሱ ይፍራሉ። ብቻ ማን ይብላው ነው ዋናው ሐሳብ። አያቁም ብላ በስመ ከጀሞ ብቸኛ ድንግል ቅርሱን ሲያስወድስድ ግሩፕ ቻት ላይ ተሰጠ ይላል ዘማን አረየታ ሄዷል ነው አረየታ ይገላል እንግዲህ ናይስ ነው ናይስ ዋን እስኪ ምንሽ አረ እንደዚህ አይነት ጓደኛ ጋር ይወላችሁ ይስጣችሁ ነው የሚባለው። ኖ ጀመር ወላ ከጓደኝነት ውስጥ አንደኛው ሰውዬ የሆነ አሁን 5 ብትሆኑ አንደኛው የለየለት እብድ መሆን አለበት፣ አንደኛው የለየለት ጅል መሆን አለበት። አላኛ ጋር አሉ አንደኛው በጣም ጅል ነው። አንተ እንዳይከፋ ያንኛውም ጅል ነው ይበልጥ ያንኛው ጅል አንተኛው ደግሞ ደስ አይበለ እኛንም ብልጦቹ ብልጦቹ ግን እንደዚህ አይነት ጓደኛ ደግሞ ነው አያስፈልግም። አዝቧል መብራት ሆኖ ነገሩ ሁላ እንዴ ምን ያርገው ሬዲዮ ይከፍታል መኪና ይሄ ከባድ ነገር ነው። እግዚአብሔር በጣም ቢታሰብበት የሚገባ ነገር አክሽን የትኛው ስክሪፕት ላይ ነው እንደዚህ የተጻፈ? ባልተፈቀደ ቦታ ሞክሮ ነው የሚመስለው። Emotional damage. ምን ጠይቆ ነው የምትነጫነጭበት ነው። ምንድነው ሁሉ በዙ ብለው ማለት የሚጨፍር ማለት ያጃጅላል ነው ያምር። ገና እንትን ይሄ አኒሜ ፊልምና ካርቱን ፊልም ምናምን ነገር ለጩጬ ምናምን እኔ አሁን ይመቸኛል ነው ማለት በተለይ አኒሜ ፊልም ምናምን አንዱ የሆነ ጀለስ አለ ስሙን አንጠቅሰውም ማለት ቤንቴን ነው የሚያየው እስካሁን ድረስ አሁን ዩኒቨርሲቲ ገብቶ ምናምን ነገር 1 አመት ነው የቀረው ግራጁዌት ላይ ያረክ ቤንቴን ያያል እና ምን ኖርማል ነው አዳኙ ቱሪስት ምናምን መድኃኒቱ ኢትዮጵያዊነት ነው። አንድ ኢትዮጵያን ትቼ የዲናላ የሳንቲም ገጽታ አይነጣጠልም። አንድ ሰው ቢጣራ ትልቅ ሰው እንዲጨፈረ እንትን የለውም እኮ ያመጣለት የቹቹዋ ቫይራል ነች በጣም ደግሞ ትችላለች ማንዳ ሩፋት ማቆላመጡን ባችልበትም በሙሉ ስሜ ስለጠራኝ ወዬ ውዱ ባለቤት ለምንድን ነው ለኔ ሻይ ያሰጠሽኝ? ያለ ዳቦ አትወድማ ያለ ዳቦ እውነት ነው። ያለ ዳቦ ደስ አይልም። እንደዚህ የምትረዳ ሴት ሻይ እንደዚህ የምትረዳ ሴት ደስ ይላል። ባለቤት ሻይ ያለ ዳቦ ምንም በቃ ዳቦ ሻይ ሪድ በቃ ዳቦ ምንም ሻይ እንትን ስለሚል ሻይ ያደክማል። ልብ ምናምን ዳቦ ብቻውን ኤግዛክትሊ ዳቦ ብቻውን ይመቸናል ነው የምንለው።